ሰላም ውድ ቻናላችን ቤተሰቦች እንዴት ከረማችሁ? ዛሬም እንደተለመደው በሌላ የምግብ ዝግጅት ፕሮግራም ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁትም እንግዲህ ለየት ያለ በጾም ወቅት በቀላሉ በቤታችን ልናዘጋጀው የምንችለውን የጾም ዶናት ነው። እንደምትወዱትም ተስፋ አድርጋለሁ። እስከ መጨረሻው አብራችሁን ቆዩ። ይህንን ዶናት ለማዘጋጀት የሚያስፈልጉን ግብአቶች 2 ኩባያ ዱቄት፣ 3 የሾርባ ማንኪያ ስኳር፣ 3 የሾርባ ማንኪያ ዘይት፣ 1 ከግማሽ የሻይ ማንኪያ እርሾ፣ 1 ሻይ ማንኪያ ቫኒላ እና ግማሽ የሻይ ማንኪያ ጨው ናቸው። ስራችንን ስንጀምርም ለዚሁ ስራ ያዘጋጀነው ጎድጓዳ ሳህን ውስጥ ግማሽ ኩባያ ለብ ያለ ውሃ ከጨመርን በኋላ 1 ሻይ ማንኪያ እርሾ እና 3 የሾርባ ማንኪያ ስኳር ጨምረንበት አብረን ከቀላቀልን በኋላ ሙቀት እንዲያገኝ በፕላስቲክ ሸፍነን ለ10 ደቂቃ ያህል እናስቀምጠዋለን። ከ10 ደቂቃ በኋላም እርሾ በምትመለከቱት መልኩ መስራት ጀምሯል። በመቀጠልም 2 ኩባያ ፍርኖ ዱቄት፣ ግማሽ የሻይ ማንኪያ ጨውና 1 ሻይ ማንኪያ ቫኒላ ጨምረንበት በደንብ እናቀላቅላለን። እጃችንንም ታጥበን በደንብ ካሸነው በኋላ ለ10 ደቂቃ ያህል በላስቲክ ሸፍነን እናስቀምጠዋለን። ለ10 ደቂቃ ያህል ካሳረፍነው በኋላም በድጋሚ በደንብ እናሸዋለን። የተወሰነ ከታሸን በኋላ 3 የሾርባ ማንኪያ ዘይት ጨምረንበት ማሸታችንን እንቀጥላለን። ለ15 ደቂቃ ያህል በዚህ መልኩ ከታሸ በኋላ በምትመለከቱት መልኩ ሊጡን ሰብሰብ አድርገን በላስቲክ ሸፍነን ለ1 ሰዓት ተኩል ያህል እናስቀምጠዋለን። ከ1 ሰዓት በኋላም ሊጡ እንደምትመለከቱት መጠኑ የቅድሙን እጥፍ ያህል ጨምሯል። በመቀጠልም ሊጡን ለመዳመጥና ለመቆራረጥ ወደ አዘጋጀነው ቦታ እንወስደዋለን። መዳመጥ ከመጨመራችን በፊትም ትንሽ ዱቄት የምንዳምጥበት ቦታ ላይ ነስነስ ብናደርግ ስራችንን ይቀልልልናል። ቀጥለንም ሊጣችንን አምጥተን 2 ቦታ በምትመለከቱት መልኩ እንከፍለውና እያንዳንዱን ክፍልም አስተካክለን 3 ቦታ እንቆራርጠዋለን። በመቀጠልም የቆራረጥናቸውን ሊጦች በወፍራሙ ዳመጥ አድርገን ካስተካከልን በኋላ በምትመለከቱት መልኩ ቅርጽ እናወጣለን። ቅርጽ ለማውጣት ማንኛውም በቅርባችን ያለ ክብ ነገር መጠቀም እንችላለን። ቅርጽ ካወጣን በኋላም ለማኮፈሻ ያዘጋጀነው ፓትራ ላይ ደርድረን እናስቀምጣቸዋለን።
ደርድረን እንደጨረስንም ሙቀት እንዲያገኙ በላስቲክ ሸፍነን ለ1 ሰዓት ያህል ሙቀት በሚያገኝበት ስፍራ እናስቀምጣለን። ከ1 ሰዓት በኋላም በምትመለከቱት መልኩ በደንብ ተነስቷል። አሁን ለመጥበስ ዝግጁ ሆኗል ማለት ነው። የምንጠብስበትን ዘይት በበቂ ሁኔታ እንዲግል ካደረግን በኋላ ዶናታችንን በምትመለከቱት መልኩ በጥንቃቄ ወደ ዘይት ውስጥ እያስገባን እንጠብሳለን። ዘይቱ በደንብ የፈላ ከሆነ በ4 ደቂቃ ጊዜ ውስጥ አንደኛው የዶናቱ ክፍል ስለሚበስል በጥንቃቄ በምትመለከቱት መልኩ እንገለብጠዋለን። ከተገለበጠ በኋላም ሁለተኛው የዶናቱ ክፍል በ3 ደቂቃ ጊዜ ውስጥ በደንብ ይበስላል። በአጠቃላይ ከ7 ደቂቃ በኋላ የበሰሉትን ዶናቶች ከዘይቱ በጥንቃቄ እናውጣቸዋለን። ዶናቶቻችንም እንግዲህ በስለው ከወጡ በኋላ ለትንሽ ደቂቃ ያህል ቀድመን ያዘጋጀነው ወረቀት ወይም ሶፍት ላይ እናስቀምጣቸዋለን። በመቀጠልም ዶናታችንን ለመቀባት በካካኦ ፓውደር እና ስኳር ቀደም ብለን ወደ አዘጋጀነው የጾም ቸኮሌት ወስደን በምትመለከቱት መልኩ በአንድ በኩል እየነከርን እናወጣቸዋለን። ይሄንን ቸኮሌት በቤታችን እንዴት ማዘጋጀት እንደሚቻል እንድናቀርብላችሁ ከፈለጋችሁ አስተያየት መስጫ ሳጥን ላይ አስቀምጡልኝ። ዶናቶቻችንም እንግዲህ የጾም ቸኮሌት ተቀብተው በዚህ መልኩ ለገበታ ተሰናድተዋል። እንደ ፍላጎታችን ዶናቶቻችንን ይበልጥ ለማስዋብ ከላይ ስፕሪንክሎችን ጣል እናደርግባቸው እንችላለን። ይህንን የመሰሉ ቆንጆ የጾም ዶናቶችን እንግዲህ በቀላሉ በቤታችን በአነስተኛ ወጪ አዘጋጅተን መመገብ እንችላለን። የዛሬውን ፕሮግራማችንን እንግዲህ በዚሁ አጠናቀናል። ዛሬ ለመጀመሪያ ጊዜ ወደ ቻናላችን የመጣችሁ በቀጣይም የምንለቃቸውን የምግብ ዝግጅት ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። በቀጣይም በሌላ የምግብ ዝግጅት ፕሮግራም እስከምንገናኝ ሁላችንም በያለንበት ቸርን ሰንብት።